በእምነት ስላልተዋሃደ ቃሉን ይዋሃደን ያስፈልጋል ማለት ነው። ተመልከቱ፣ በእምነት ስላልተዋሃደ አልጠቀማቸውም ብሎ የተናገረው ቃል አለ። ስለዚህ እዚህ ደግሞ መተን ቅድም በመርሃ ግብር መሪው እንደተነገራችሁ የሚጠቅመንን አግኝተን ነው መሄድ ያለብን። በረከቱን በአመት አንድ ቀን ሊሆን ይችላል እዚህ የምንመጣው፣ በአመት 2 ቀን ሊሆን ይችላል የምንመጣው፣ በዓላቱን በአመት 2 ሊሆን ይችላል ወይ 3 ሊሆን ይችላል የሚከበሩትና ይሄ ጊዜ ማይገኝ ስለሆነ በአግባቡ በጊዜው ተጠቅመን በረከቱን ይዘን እንድንሄድ ስለሚያስፈልግ አምላካችን እግዚአብሔር አልምጠን አስተውለን በቃሉ እንድንጠቀም የአምላካችን ሁላችሁም ድምፃችሁን እፈልጋለሁ። እስከ መጨረሻ የሚጸና እርሱ ይድናል። እግዚአብሔር ቢፈቅድ እንግዲህ የምንማርበት የተወሰነ ሰዓት የምንማርበት የትምህርታችን ርዕስ ነው የሚሆነው። አምላከ ቅዱሳን እግዚአብሔር ይርዳን ሁላችንም። የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ የሚገኝ ቃል ነው። ይህን ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ቃል ምንም እንኳን በሰዓቱ ያው ስለ ዳግም ምጽአት በተነገረበት የወንጌል ክፍል ውስጥ የተጻፈ ቃል ቢሆንም ነገር ግን ዛሬ ከምናከብረው በዓል ጋር ርዕሱ ይያያዛል። ዛሬ በእምነታቸው የጸኑ ሰዎች የተመሰገኑበት፣ በእምነታቸው በምግባራቸው የጸኑ የበረቱ ሰዎች የዲያብሎስን ፈተና ያሸነፉበት፣ የቅዱስ ሚካኤል ተራዳኢነት የታወቀበት ታላቅ ቀን ስለሆነ ይህን ርዕስ የመረጥነውና አምላካችን እግዚአብሔር በዚህ ቅዱስ ቃል በስፋት በመላት እንዲያስተምረን የአምላካችን መልካም ፈቃድ ይሆንልን። እንግዲህ እንደምታውቁት ሰኔ ሚካኤል ታላቅ በዓል ነው። በዚህ በዓል ላይ የምናስታውሳቸው ቅዱሳን አሉ። በዚህ በዓል ላይ የምናስታውሳቸው ቅዱሳን አሉ። እንደነ አፎሚያ እንደነ ባህራን የመሳሰሉት። ባህራን ታስታውሳላችሁ፣ ከባህር የተገኘ ማለት ነው። ባህራን ማለት እናቱ መስኪን የነበረች እንደ እግዚአብሔር ፈቃድ ሁልጊዜ ትጸልይ የነበረች ልጅ ይሰጣት ዘንድ ሁሌ ትለምነው እግዚአብሔርን ትጨቀጭቀው የነበረች እግዚአብሔርን ወዶና ፈቅዶ በኋላ ላይ መልካም ልጅ የሰጣት። ይሄን መልካም ልጅም አስተዳደጉን ሁሉ ታሪኩን ሰምታችሁታል። በጣም ሰፊ ነው። በእግዚአብሔር ፈቃድ የተወለደ ስለነበር በአካባቢያቸው ግን በጎረቤታቸው ግን እዚች የባህራን እናት የምትኖርበት ቤት አካባቢ ግን አንድ ባለጸጋ ነበር። የባህራን ወላጆች ተመልከቱ፣ በቅዱሳን አማላጅነት የሚያምኑ የቅዱስ ሚካኤልን ዝክር የሚዘክሩ በቅዱስ ሚካኤል አማላጅነት ወይም ጸሎት የእግዚአብሔርን መንግስት መውረስ የሚቻል እንደሆነ የሚያምኑ የነበሩ ናቸው። ይህ ባለጸጋ ደግሞ በምድራዊ ሀብቱ የሚመጻደቅ የእግዚአብሔርን መንገድና በጎ ተግባር የሌለው መንፈሳዊ ስራዎችን ሁሉ የሚያናንቅ ሰው እንደነበር ታሪኩ ይናገራል። እነዚህ ሰዎች ሁሉ ጊዜ በየጊዜ የቅዱስ ሚካኤልን ዝክር መታሰቢያን ሲያደርጉ የሚያጣጥል የሚንቅ ሰው ነበር። በእርግጥ አይፈረድም። ቅዱስ ጳውሎስ ምን ይላል መሰላችሁ? አንዳንድ ጊዜ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ላይ ስንመለከት ለፍጥረታዊ ሰው ይላል፣ ለፍጥረታዊ ሰው መንፈሳዊ ነገር ሞኝነት ነውና አይቀበለውም ይላል። ዝም ብሎ እንደ ሥጋ ሀሳብ ለሚኖር ሰው፣ መንፈሳዊነት ለሌለው ሰው፣ በመንፈሳዊነት ረቂቁን ነገር ማወቅ የማይችለው ያልተረዳው እግዚአብሔር ያልገለጠ ዝም ብሎ እንደ ሥጋ ሀሳብ ብቻ ለሚመላለስ ሰው መንፈሳዊ ነገር ለሱ እንደ ሞኝነት ስለሚቆጥረው አይቀበለውም ብሎ ይናገራል። ለዚህም ሰው ለዚህ ባለጸጋ እነዚህ ቅዱሳን የሚያደርጉት መልካሙ ተግባር ቅዱሳንን መዘከር፣ ቅዱሳንን እየዘከሩ በዓላቸውን ማክበር፣ በረከታቸውን መሳተፍ ለሱ እንደ ሞኝነት ነበረና ሁልጊዜ ይመጻደቅ ነበር። እግዚአብሔርም እነዚህ ሰዎች እነዛን ሁለቱን የባህራን እናትና አባትም እግዚአብሔር ይወዳቸው ስለነበር በቅዱስ ሚካኤል ጸሎት ማለት ነው፣ በታላቁ መልአክ በቅዱስ ሚካኤል ጸሎት አማላጅነት ይወዳቸው ስለነበረ ለነዚህ ሰዎች የሚሹትን ልጅ እግዚአብሔር ሰጣቸው። ሊሰጣቸው ሲፈልግ ግን መልአኩን መጥቶ እንዲያበስራቸው ሲያደርግ ልጅ እንደሚወልዱና የዚህን ባለጸጋ ሀብት ንብረት ያ ከእነሱ የሚወለደው ባህራን እንደሚወርሰው ያ ባለጸጋ እስኪሰማ ድረስ ቤት ውስጥ ቁጭ ብሎ በእግዚአብሔር ተአምር ማለት ነው። እግዚአብሔር ሁሉ ማድረግ የሚችል አምላክ ስለሆነ ማለት ነው። በእግዚአብሔር ተአምር ባለጸጋው ቤቱ ቁጭ ብሎ ቅዱስ ሚካኤል የሚናገረው ይሄንን ባህራን አድጎ የሱን ሀብት ንብረት እንደሚወርስ ይናገር ነበር፣ ይሰማው ነበር በጆሮ። ስለዚህ የሰው ቅናት ምቀኝነት አደረበት። እንዲህ ከሆነማ
ሲያድግ ይህንን ሰው ከሆኑ በሕፃነቱ መቅጨት አለብኝ፣ በሕፃነቱ መግደል አለብኝ አለና ተመልከቱ፣ እናቱን በሀብት በንብረት ይሸነገላል። እባክሽ ልጅ የለኝም፣ የልጅሽን ስጭኝና ላሳድገው፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት ይላል ታሪኩን ስንመለከት። እቺ እናትም ድሃ ስለነበረች ያ ወርቁ አሳሳል። ያሳሳል፣ ወርቅ ያሳሳል፣ ላያሳሳል፣ ብር ያሳሳል፣ ላያሳሳል፣ ያሳሳል፣ እምነትን ይፈትናል። ለጊዜው ድሃ ስለነበረች ችግረኛ ስለነበረች አሳልፋ ሰጠችው። ተንከባክቦ ያሳድግልኛል፣ በኋላም እናቴ ብሎ ይመጣልኛል ብላ በማሰብ ያን 20 ወቄት ወርቅ ተቀበለችና ሕፃኑን ሰጠችው። እሱ ግን ሕፃኑን ሊያሳድግ አይደለም፣ እንዲያደርገው የተቀበለው ሊገለው፣ የንብረቴ ወራሽ ይሆናል ብሎ ስላሰበ ሊገለው ነው የተወሰነ ከእናቱ የተረከቡ። ከዚህ ተቀበላትና ከዛ በኋላ በቁመቱ ልክ ይላል። ታሪኩን እያሳጠርኩ ነው የምነግራችሁ ሰፊ ስለሆነ በቁመቱ ልክ ሳጥን አሰራና ሳጥን ውስጥ ቀጥቶ ባህር ጣለው ይላል። ይገርማችኋል ጨካኙ ሰው። እግዚአብሔር ግን ባህር የምንጣል እሳቱ ውስጥ የምንጣል እግዚአብሔር ማዳን ይችላል አይችልም? እግዚአብሔር መልአኩን ልኮ የአንበሳን አፍ መዝጋት ይችላል አይችልም? እግዚአብሔር መልአኩን ልኮ እሳትን ሊያጠፋ ይችላል አይችልም? እነ ዳንኤል በአናንያ በአዛርያ ተመልክተናል። እነ መልአኩ ቅዱስ ገብርኤል እነ መልአኩ ታላቁን መልአክ ኃይል ቅዱስ ሚካኤልን እየላከ እግዚአብሔር መታደግ የሚችል አምላክ ስለሆነ ምንም እንኳን ይሄ ባለጸጋ ይህንን ሕፃን ባህር ላይ ወስዶ እሳትን አድርጎ ቢጥሎ ባህሩ እያንሳፈፈ አንድ አገር ወሰደው። ከዛ በኋላ በወሰደው ሀገር አንድ ሰው ነበር ይላል፣ በጎች የሚጠብቅ ሰው ነበረና ባህር ላይ ሳጥን ተንሳፍሮ ሲመለከት ይሄ ነገር ምንድን ነው ማየት አለብኝ አለና ጓጓ። እግዚአብሔር ነው እንዲጓጓ ያደረገው ማንም ማዳን ስለፈለገ፣ ባህራንን ሊያድነው ስለፈለገ ጓጓ። ይህን ሳጥን ማየት አለብኝ ብሎ ጓግቶ ሄዶ ወደ ባህር ተጠጋ። ሲመለከት ሳጥን ነው። እዛ ባህር አካባቢ አሳ አጥማጆች አሉ። አሳ አጥማጆቹን እንደምንም ብሎ ከሚያጠምዱት አሳ እንዲሰጡት አደረገ። አሳውን አጥምደው ሰጡት። ከዛ በኋላ ያንን አሳ ለምግብነት ስለሆነ የሚጠቀሙት አሳውን ቀደው እያሳጠርኩ ነው የምነግራችሁ። ለምግብነታቸው ሊያውሉ ሲፈልጉ የሳጥኑ ቁልፍ ውስጥ ዋለ። ይህ ሰው ያንን ባህር ላይ ሲንሳፈፍ የነበረውና ሳጥንም አስመጥቶ ከባህሩ ላይ አውጥቶ ቤት ወስዶታል። መክፈቻ አልነበረም። አሳውን ውስጥ ደግሞ ምኑ ተገኘ? መክፈቻው ተገኘ። የእግዚአብሔር ስራ ተመልከቱ። እግዚአብሔር የተመሰገነ። ከዛ በዛ መክፈቻ ቁልፍ ሳጥኑ ሲያስከፍተው ያማረ ሕፃን ውስጥ ሆነ። በጣም ተደሰተ። ልጅ አልነበረውም ይላል። ይገርማችኋል። ልጅ አልነበረውምና ያንን የሚያምር ሕፃን ሳጥኑ ሲያገኝ በጣም ተደሰተ። እግዚአብሔርን አመሰገና። ቤት ወስዶ ያንን ሕፃን ማሳደግ ጀመረ። አሳደገው። ባህራን አውጥቶ ትልቅ ሰው ሆነ። ከባህር አውጥቻለሁ ሲለው ስሙን ባህራን ብሎ ከዛ ቤት ስም አልነበረውም። ከባህር አግኝቻለሁ ሲል ያን ሕፃን ባህራን ብሎ ሰየመው። ይሄ ሕፃን አደገ፣ ጎለመሰ። ከብዙ ዘመን በኋላ ይላል መጽሐፉ ስንመለከት ያ ባለጸጋ ያ ሊገለፍ የነበረው ባለጸጋ ነጋዴ ነበረና ወደ ሩቅ አገር ለንግድ በሄደ ጊዜ አጋጣሚ መሸበትና እዛ ቤት ለማደር ይጠይቃል። ከዛ በኋላ ያ ሰው የባህራን አባት ቤት ለእንግዳ ነው በሚል እግዚአብሔር ሰው ናቸው በሚል ያንን እንግድነት ተቀብሎ ቤቱ አሳድረው። ቤቱ አሳድሮ እንግድነት ተቀብሎ እያስተናገደ ያለ ባህራን ብሎ ሲጠራ ሰማ። ተገረመና የዚህ ልጅ የስሙ ትርጓሜ ምንድን ነው ብሎ ሲጠይቀው ነገረው። አባትየው በግልጽ ነገረው። ከባህር አግኝቼን ያሳደጉትና ስለዚህ ስሙን ባህራን ብየዋለሁ አለ። በኋላ የሰውዬው መመራመር ጀመረ። ስራውን ያውቅ ስለነበር ተመልከቱ። ያደረገው ነው ከብዙ ዘመናት በፊት ያደረገውን ነገር ያውቅ ስለነበረ መመራመር ጀመረ። ለመሆኑ ዘመኑ ምን ያህል ጊዜ ይሆናል አለው። ይህን ያህል ከ20 ዓመት በላይ ይሆናል አለው። ከዛ የሰውዬ ለካ ያኔ እኔ ባህር ላይ የጣልኩት ሕፃን አልሞተም አድሞ ይህንን አክሏል። አሁንም ያ የበቀል ያ የክፋት ተመልከቱ። ሰው ሰይጣን እኮ ሰውን ልቡን ለክፋት ልቡን ለተንኮል ካነሳሳ ዘመናት አይገድመው ወገኖቼ። ረጅም ዘመን ሆኖታል፣ አልረሳው። ታሪኩን ሲያስታውስ አሁንም ባህራን መገበት ተገኘ። ስለዚህ ምን አለ? አባትየውን አስፈቀደ። ቤቴ ረስቼ የመጣሁት ገንዘብ ንብረት ስላለ ይህን ልጅ ብለባከውና ራክዳን ንብረት ያምጣልኝ ለአንተ የተለመደውን ያለን በሸንጋያዊ 20 ወቄት ወርቅ
ምን አደርግሃለሁ? እሰጥሃለሁ አለ። ይህም ሰው ምስኪን ስለነበረ ወርቅ ያሳሳላላቸዋለሁ። ያንን ወቄት ወርቅ ተቀብሎ ባህራንን ወደዛ ሀገር እንዲሄድ አደረገ። ወደዛ ባለጸጋ ሀገር ባህራን እንዳልተደረገ ስንት ተዘጋጀሩ ነገር ተሟላለት። ባህራን ብዙ አደረገ። ሲሄድ ከመሄዱ በፊት ግን ደብዳቤ አዘጋጅቷል። ደብዳቤው ምን ይላል? ይህንን ደብዳቤ ይዞ የሚመጣውን ሰው ለአዛዡ ለቤቱ ሹም ለቤቱ አዛዥ ይህን ደብዳቤ ይዞ የሚመጣውን ሰው ግደለው የሚል ቃል ይገርማቸው። እኔና አንተ በምናውቀው ምልክት ውስጥ ላይ የሚግባቡበትን ነገር አስቀምጦ ይህንን ደብዳቤ የሚመጣውን ሰው ይዘን ግደለው የሚል ደብዳቤ ይዞ ባህራን ምስኪኑ እንደማያውቀው ተመልከቱ። የሰውን መልእክት አደርሳለሁ ብሎ የተነሳው ሰው የሞቱን ደብዳቤ ይዞ ወደዛ ሀገር ቤት ወደዛ ወደ ተላከበት ሀገር ሲሄድ ግን ማን ደረሰለት? ተናገሩ። ማናገኘው መንገድ ላይ ይሄዳል። ያ እናቱ ከጥንት ጀምሮ ትዘክረው ነበር። ያ ከጥንት ጀምሮ እናቱ ታስበው ነበር። ያ ከጥንት ጀምሮ እናቱ በረከት ትቀበልበት ይባርካት የነበረው ቅዱስ ሚካኤል ወዳጆቹን አሳልፎ ስለማይሰጥ፣ ልብ እያላችሁ ነው። ወዳጆቹን ምን ስለማይሰጥ? አሳልፎ ስለማይሰጥ ባህራን የሞቱን ደብዳቤ ተሸክሞ ፖስታውን ይዞ ወደዛ ሀገር ሲሄድ ቅዱስ ሚካኤል መንገድ ተገናኘ። ከዛ በኋላ አነጋገር በሰው አምሳል የተገለጠለት አነጋገር። ወዴት ትሄዳለህ? እንዴት ቢፈልግ የንጉሥ መልእክተኛ ነው አለው። ከዛ በኋላ ቅዱስ ሚካኤል ባህራን አያውቅም፣ ቅዱስ ሚካኤል ያውቃል። ተመልከቱ። ያዝከው እኮ የሞት ደብዳቤ አስረዳው፣ በደንብ አስረዳው። ያዝከው የሞት ደብዳቤ ንጉሡ የሚልከን ለበጎ አይደለም። ይህን መልእክት ስታደርስ መልእክቱን የሚቀበሉ ሰዎች ሊገሉ ነው። ስለዚህ አለና አውጣው ደብዳቤውን አወጣው። ደብዳቤውን አውጥቶ ሲያሳየው ቅዱስ ሚካኤል በአፉ እፍ አለበት ይላል። በንፋት እፍ ሲልበት ያ የባህራን የሞት ደብዳቤ ወደ ምን ተቀየረ ይላል? ወደ ሕይወት ተቀየረ ይላል። እግዚአብሔር የተመሰገነ ስራ መስገን እግዚአብሔር ከደማ መስገን እግዚአብሔር ወደ ሕይወት ተቀየረ ይላል። ወደ ሕይወት ተቀይሮ ምን ይላል? ይህንን ደብዳቤ ይዞ የመጣው ሰው ለሹሙ እኮ ዛሬ ላለው ለባለሽ ሹሙ ለቤቱ አዛዥ ይህን ደብዳቤ ይዞ የሚመጣው ሰው በአጠቃላይ ሀብትና ንብረቱን ይወርስ። እኔ በሄድኩበት ሀገር ረጅም ዘመን ስለምቆይ ልጅ የደረሰች ልጄን አጋቡት። በቤቴና በዙሪያው ያለው ንብረት ሁሉ እሱ የሚቆጣጠረው እሱ የሚያስተዳድረው ይሁን። ደስ ይላል አይሉ? ደስ ይላል አይሉ? ወገኖች እግዚአብሔር እንዲህ ማድረግ ይችላል። በጣም ደስ ይላል። ባህራን ያንን ደብዳቤ ይዞ ሄደ፣ ለሹሙ አስረከበ። ሹሙ አነበበው። በቀጥታ ባህራን ሞት ሳይሆን የክብር ወንበር ተሰጠው። ያማረች ልጁን ዳሩለት፣ ሀብትና ንብረቱን ተቆጣጠሩ። ድል ያለ ድግስ ተደግሶ ያችን የባለጸጋውን ልጅ ባህራን አግብቶ ለብዙ ጊዜ ለወር ላላነሰ ጊዜ በቤታቸው ታላቅ ደስታ ሆነ። ከረጅም ጊዜ በኋላ ከ40 ቀን በኋላ ያ ባለጸጋ ከሄደበት ሀገር ተመለሰ። ይህን ሁሉ አያውቅም። ተመልከቱ። ለምን? ከተንኮለኞች ጋር እግዚአብሔር ስለማይሆን፣ ከኃጢአተኞች ጋር ከክፉ ሰዎች ጋር እግዚአብሔር ስለማይሆን ይሄ በቤቱ የሆነውን ነገር ሁሉ ይሄ ሰው አያውቅም። ሲመጣ ቤቱ አካባቢ እንግዲህ ድሮ ዘመን የምታስታውሱት ነው። ረጅም ጊዜ ነው ሰርግ ከተደገሰ ደስታው፣ እልልታው፣ መብል መጠጡ ረጅም ጊዜ ከወር ላላነሰ ጊዜ ስለሆነ የሚሆነው ሲመጣ የከበሮ ድምፅ፣ የምስጋና ድምፅ፣ የዘፈን ድምፅ ያዳምጣል። ሲሰማ ምንድን ነው ብሎ ሲጠየቅ ያካባቢ ሰዎች ምንድን ነው እንዴት ትላለህ? አንተ በላከው ደብዳቤ መሰረት የላከው ሰው ልጅህን አጋብተውት ሀብት ንብረትን ተቆጣጥሮ በቤትህ እኮ ዛሬ ረጅም ጊዜ ሆነ ትልቅ ድግስ፣ ትልቅ ደስታ ብሎ ሲሉት ከተቀመጠበት በቅሎ ላይ በድንጋጤ ወድቆ ሞተ ይላል። ክፎች እንዲህ መጨረሻቸው እንደዚህ ነው። የሰማችሁ ማለት የክፎች መጨረሻቸው እንደዚህ ሞተ። ባህራንም ተመልከቱ፣ በዛ ቤት ባለጸጋ ሆኖ የቤቱ ባለቤት ሆኖ ሀብቱን ንብረት ወርሶ ከሚስቱ ጋር በሰላም በደስታ የሚኖር ሆነ ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ